መንገድ ላይ ብዙ ነገር ታገኛለህ። ህይወት እንደ ገበያ ነች። ለምሳሌ ገበያ ስትሄድ የማታየው ዕቃ የለም። በጣም ብዙ ነገር ታገኝበታለህ። ዝም ብሎ እግረ መንገዴንም እስኪ ዕቃ ካለ ልይ ብሎ የሚያጣም አለ። በህይወት ውስጥም በቃ እግረ መንገዴ ልኑር ብሎም የሚኖር አለ። ዝም ብሎ ህይወቱን ሳያውቀው የሚኖር አለ። የሚኖርለትን ዓላማም የሚያውቅ አለ። ለምሳሌ ገበያ ሊሸጥ ቁጭ ብሎ የሚጠብቅ ነጋዴ እንዳለ ሁሉ በህይወት ውስጥ ፈጣሪ የፈጠረኝ ለዚህ ነው ብሎ የሚኖር አለ። እውነት ለመናገር ጊዜ መገበያያችን አብዛኛው ይሄን የሚመለከት ሰው ጊዜውን ሸጦ ነው። በጣም ጥቂት ሰዎች ብቻ ናቸው ትልቅ ቢዝነስ የገነቡ ሰዎች ብቻ ጊዜያቸውን ሳይሸጡ የሚኖሩት። አንድ ሰው ነገ ጧት ደክሞኛል፣ ዛሬ ደብሮኛል፣ መስጊድ ልሂድ ወይ ቤተክርስቲያን ልሂድ ብሎ ስራውን ቢቀጣ መቀጣቱ አይቀርም። አንድ ወር ልረፍ ብሎ ቢቀር ይሄ ልጅ ጊዜውን ሸጦ ስለሚያገኝ ገንዘቡን ያጣል። አብዛኛው ሰው ጊዜውን ሸጦ ነው ገንዘቡን የሚያገኘው። አይ ስለዚህ አሁን ምን ማለት ነው ግን ለስራው ጊዜውን ይሸጣል። ወሳኙ ሰዓት ለምሳሌ በቀኑ 8 ሰዓት ሰዎች ይሰራሉ። ከዛ በኋላ ያለውን ሰዓታቸው ግን ለሚፈልጉት ነገር አያውሉት። ጊዜህ ግን ገንዘብህ ነው። ጊዜ አጠቃቀምህን ለመቀየር መጀመሪያ የሆነ ዓላማ ያስፈልጋል። ይሰማሃል። አንዳንዴ አይተህ ከሆነ በጣም ሰነፍ የሚባሉ ሰዎች ማለት ነው አመቱ ካለቀ በኋላ አንተ እንዴ 2015 እኮ ደረሰ ምናምን ይልሃል። 2014 እኮ ደረሰ ይልሃል። ትንሽ የተሻለው ሰው ወሩ ሲያልቅ አንተ ዳር እኮ አልፎ ታህሳስ ሊገባ ነው ጉድ እኮ ነው ይልሃል። ንቃ ያለው ማታ ላይ ቀኔ እንዴት አለፈ በቃ ሙሉ ቀን ዝም ብዬ ባከነ ይልሃል። ይሻላል ቢያንስ አንድ ቀን ከባከነ በኋላ ይነቃል ከረፈደም ቢሆን። ግን ምን ለማለት ፈልጌ ነው የሰው ልጅ ጊዜውን በደንብ ሊጠቀም የሚችለው ዓላማ ሲኖረው የሚኖርለት ዓላማ ሲኖር ጊዜም አይኖር